ቆያችሁኝ ዛሬ ተመልሼ መጥቻለሁኝ። ዛሬ ተመልሼ የመጣሁት ለማመስገን ነው። እናንተን ውድ ጓደኞቼን፣ ቤተሰቦቼን አብራችሁ ለሆናችሁ በርቺ ላላችሁኝ ጓደኞቼ ለማመስገን ነው የመጣሁት። እንግዲህ ዩቲዩብን ከከፈትኩት ገና 2 ወር በትክክል የምለኝ እርግጠኛ አይደለሁምና ቪዲዮዎችም ገና 4 ናቸው 5 ብቻ እንደዚህ ናቸው መልቀቅ ከጀመርኩኝ። እቅድ ማቀድ ከጀመርኩ ዩቲዩብ መክፈት አለብኝ ብዬ ሰርች ማድረግ ከጀመርኩ ቆይቻለሁኝ። ግን ዩቲዩብ ከጀመርኩኝ አሁን 2 ወር በትክክል የሞላኝ ይመስለኛልና በአጭር ጊዜ ውስጥ እንደዚህ ጥሩ ጓደኞች በርቼ የምትሉ እናንተ ሰብስክራይቦችን ስላገኘሁኝ ደስ ስላለኝ ጥሩ አበርቺ ስለሆነ እሱን ለማመስገን ነው የመጣሁት። እኔም ደግሞ አለመቻሌን ቆጥሬ ሳልሰነፍ ትንሽ ያለችኝ ምላትን ብርታ ሰባስቤ ህልሜን ዳዴ ያልኩኝ መጀመር እችላለሁ ብዬ በመነሳቴ እናንተም ደግሞ ያለን በርቺ ስላላችሁኝና ስላበረታችሁኝ በጣም ነው የማመሰግነው። ይሄ ዛሬ ላይ የምንወዳቸው የምናከብራቸው ህልማቸውን እየኖሩት ነው ብለን የምናስባቸው ሰዎች ሲጀምሩ ጅማሮ በጣም ሌሎች ሰዎች ራሳቸው ችለው ይሆን የሚል ጥያቄ ይመጣና እንደዚህ አይነቱን ነገር ያየሁት አሁን ነው። ግን እነሱን ከሌሎች ለይቶ ዛሬ እንድንወዳቸው እንድንቀናባቸው እንድናደንቃቸው ያደረገን ነገር ያንን ነገር ተቋቁመው ሁሉም ነገር በደንብ ይመጣል ብለው መጀመራቸውና መንገዳቸው ላይ ጸንተው ነው ዛሬ የደረሱት እና እኔም አምናለሁ ዛሬ ብዙ ማለቃቸው ገና ብዙ የመማራቸው ነገሮች እንዳሉ አውቃለሁ። ግን ደግሞ ለመማር ዝግጁ ነኝ እና ደግሞም እችላለሁ ብዬ ስለተነሳሁኝ እናንተም ደግሞ ትችያለሽ በርቺ ብላችሁ ስላበረታችሁኝ ጉልበት ስለሆናችሁኝ ስላጠነከራችሁኝ ከጎኔ ስለሆናችሁ በርቺ ስላላችሁኝ በጣም አመሰግናለሁ ለማለት ነው። እውነት በጣም አመሰግናለሁ። ነገ ላይ 5000 10000 100,000 እያልን በጣም በብዙ በሚሊዮኖች እንደማከበር እና እንደምናከብር አውቃለሁኝ። ግን ደግሞ ለጀማሪ የሰብስክራይብ ቀላል አይደለም እና አሁን ላይ ያላችሁኝ ቤተሰቦቼ በተለየ ሁኔታ ላመሰግናችሁ ስለፈለኩኝ ነው እና በጣም አመሰግናለሁ። ይህ ቪዲዮ መቼ እንደሚለቀቅ እንጃ፣ እስከዛ ድረስ ስንት እንደምገባ አላውቅም። ግን ሁላችሁም ቤተሰቦቼ አመሰግናለሁኝ። አሁንም ብርታታችሁ አይለይኝ፣ አበርቱኝ። ጀማሪ እንደመሆን መጠን የእናንተ በርቺ ማለት ለእኔ ትልቅ ጉልበት ሆነኛልና አበርቱኝ፣ ከጎኔ ሁኑ። ሰብስክራይብ ሼር እያደረጋችሁ አብራችሁ ሁኑ፣ አሳድጉኝ፣ እንደግ እላለሁኝና ነገ ላሰብኩት ለቅዴ እናንተን የሚመጥን ስራ የሚያስደስት ስራ ለመስራት ዛሬ ላይ እናንተ ሰብስክራይብ ማድረጋችሁ በጣም ትልቅ ጉልበት ይሆነኛልና ማለት ለመናገር እዚህ ሆኜ ተሰራላችሁ ቪዲዮዎች የተገደቡ ስለሆኑ እኔም ደግሞ በትልቅ ድካም መጥቼ እዚቹ ክላሴ ስለሆነ የምቀርጸው ቪዲዮዎች ላይ አስደስቷችሁ ይሆን እያልኩ ጨነቃለሁ። ግን ደግሞ አካክሰዋለሁ። በጣም ብዙ እቅዶች ስላሉኝ አገሬ ስገባ የምሰራቸው በጣም ብዙ እቅዶች ስላሉኝ ለራሴ የሚያስደስተኝ እናንተን የሚያስደስት ለእናንተ ብቁ ይሆናል የማስበውን ስራ ስለሆነ የምሰራው ዛሬ እናንተ አብራችሁ መሆናችሁ ይበልጥ ጉልበት ይሰጡኛል፣ ለነገው መሰላል ይሆነኛል ነገ ላይ ለመድረስና በጣም አመሰግናለሁኝ። ሁላችሁም በምትችሉበት እሰራለሁ፣ ይሳካልኛል። ህልሜ ነው የምትሉትን ነገር ጀምሩ። ቅድሚያ ብታቅዱ ለይታችሁ ህልማችሁን ብታውቁና ብትጀምሩ ቢሳካላችሁ እውነት ለመናገር በጣም ትልቅ ደስታ ነው የሚሰማኝ። ይገባናል። ለራስ መኖር ሰላም ይሰጣል፣ ለራስ መኖር ደስታ ይሰጣል። ይበቃናል። ይሄ አይደል ብዙ በመታዘዝ በመስማት እሺ በማለት ኖርና አይደለ? ስለዚህ አሁን ደግሞ ጊዜያችን ቢሆንስ እኛም ብንመርጥስ? ከራስ በላይ ንፋስ ነው የሚባለው ዝም ብሎ አባባል አይመስለኝምና ለራስ መኖር ስኬትን ብቻ አይደለም የሚያመጣልን ሰላምን የሚያመጣልን እና ይሄ በባህል
በእምነት በሴትነት አላውቅም ብዙ ማንነቶች አሉ የሚያስሩንና ግን ህልማችሁን መኖር ብትጀምሩ ይበልጥ ሰላም ታገኛላችሁ ብዬ አስባለሁና ለእናንተ ህሊና የማይጎረብጥ እስከሆነ ድረስ ማንንም ሰው እስካልጎዳ ድረስ ህልማችሁን መኖራችሁ ያን ያህል መጥፎ አይመስለኝም ሳይሆን ትልቅ ደስታ አለው ለመናገር። እንግዲህ እኔንም ታውቁኛላችሁ አብዛኞቻችሁ አሁን ላይ የምትከታተሉኝ በኑሮ እስካሁን በኖርንበትም ብቻ በብዙ ነገር የምንራራቅ አይመስለኝምና አብዛኞቻችሁ ጓደኞቼ ቤተሰቦቼ ምናምን ናቸው እና የኖርነውን በትንሹም ቢሆን የኖራችሁትን እኔም የኖርኩት ነው ብዬ አስባለሁና ግን በብዙ ስርዓት ውስጥ ነው የምንኖረው። ራስን በማጣት በመጠራጠር በማስመሰል ውስጥ ራሳችሁ ሰላም ሳይሆን ሲቀር ያስመሰላችሁ የምትቀጥሉት ነገር አለ አይደል? ለሳምንትና ግን የራሳችሁ ኑሮ ጀምሮ ብትኖሩ ራሳችሁን ሰላም ብታረጉ በጣም ትልቅ ደስታ ይሰማኛል። አንዳንድ ጊዜ ደግሞ ዛሬ ሳልነግራችሁ ማልፈልገው ነገር ቁጭ ብዬ እንደዚህ የሚሰማኝን ስነግራችሁ እንደ ምክር እንዳይመስላችሁ እና እንዳልኳችሁ አብዛኞቻችን በኑሮም ብቻ በብዙ ነገር እንቀራረባለን ብዬ ስለማስብ እንደ ምክር አይደለም፣ ግን የኖራችሁትን የኖርኩትን ማስበውን የምታስቡትን ላብራራው ስለፈለኩኝ ነውና ለእናንተም የምታስቡትን እየተናገርኩ ስለሆነ ስለሚሰማኝ ነውና እንደዛ ያረጋችሁ አበርቱኝ። ማስተካከለው ነገር ካለ ደግሞ እንደማንኛውም ጀማሪ ማደግ እንደምትፈልግ ጀማሪ አስተያየታችሁን እቀበላለሁ እና አስተያየታችሁን ጻፉልኝ። በጣም ነው የማመሰግነው፣ እውነት በጣም ነው የማመሰግነው። ነገ በብዙ ሺህ በብዙ ሚሊዮኖች አከብራለሁ ብዬ ተስፋ አደርጋለሁኝ። ግን አሁን እናንተ ያን ከዛ የምንደርሰው አሁን እናንተ ከጎኔ ስለሆናችሁ ነውና በጣም አመሰግናለሁ። ባይ ባይ። በዚሁ ይብቃኝ። ቪዲዮዎቼን ላይክ እና ሰብስክራይብ አድርጉልኝ። አብራችሁን ሁኑ። ሁሌም ቢሆን እገዛችሁ በርቺ የሚለው እንትናችሁ አይለኝ። በጣም አመሰግናለሁ። ባይ ባይ።